ሁል ጊዜ ጭቅጭቅና ክርክር ትዳራችሁ ውስጥ ያለ ሰዎች እወቁት አለመግባባቶቻችሁን የምታስተናግዱበትን መንገድ ብትፈትሹ ጥሩ ነው። ይሄ ነገር ኢንዳፕ ያደርጋል በመቋረጥ ትዳራችሁን ተርሚኔት ሊያደርገው ይችላል። በየምሽቱ ጠብ፣ ጭቅጭቅ፣ ቁጣ በምንም ተአምር ውጤታማ የሆነ ትዳር ውስጥ አያኖርም። አንድ ታክሲ ውስጥ ጽሁፍ አየሁ ነጋልሽ ደግሞ ጥበሽኛ ይላል። ተአሙል ያደረኩት ሀቂቃ ማታ እንደምንም ተኙ አቋርጠውት ማለት ነው። ከዛ ደግሞ ሲነጋ አሁንም አየጀምሪኝ አንተ እንደሱ የተረዳኸው ታደስ እንደዛ ነው። ኮንቴክስቱም እንደዛ ነው፣ ግን ሌላ ማዕናም አለው አይደለም። ኮንቴክስቱ አንተ ወጣቶችን መጠባበስ አድርገው ነው አይደለም። አቃጤኝ በሚለው ነው አንተ ወሰድከው። አቃጤኝ እንደ ልማድሽ ምላስሽን አያ ተፈضلي እንደማለት ነው። እና ነጋልሽ እኮ ነው አታይ እንዴ ነጋልሽ ቻንስሽን ተጠቀሚ እንግዲህ እንደ ልማዴ ልቃጠለው ልጠበሰው ይያለ ነውና እንደዚህ አይነት የማያቋርጥ የጠብና የጭቅጭቅ የቁጣ የመዋረድ የመካለብ ቤት ውስጥ ጤናማ በሆነ ትዳር ውስጥ የሚፈልግ አይደለም። የጊዜ ጉዳይ ነው አደገኛ የሆነ ሰዓት ላይ አደገኛ ያደርጋል። እዚህ ቤትህን አንተ የምታውቀው ሰላማዊ ቦታ ነው። ስትመጣ ቤተሰብ ውስጥ ፍቅርን፣ ሰላምን፣ እዝነትን ጠብቀህ ትመጣና ተገልብጦ ስታው እስከ መቼ ነው የምትታገሰው? ይሄ ቤት መቼ ነው ሰላም የሚያገኘው? መቼ ነው የሚያባራው ይላል። አይ በምንም ተአምር ይሄ ጤናማ ትዳር አይደለም። በጤናማ ትዳር ውስጥ አህመድ ሚስትህ ማለት ጓደኛህ ናት። በጣም ምርጥ ጓደኛ ናት። በአስቸጋሪ ጊዜ መሸሸጊያ ምሽግህ ናት። በጣም ከባባድ ይገጥሙሃልና መሰለኝ ማለት ነው። ውድቀቶች በሚያጋጥሙህ ጊዜ ደግሞ ትልቁ ቲፎዞህ ወይም ደጋፊህ ናት። ይሄ ጤናማ በሆነ ትዳር ውስጥ ነው። ጤናማ ባልሆነ ጊዜ ይሄን እስቲ ወድቀህና እስኪ በወደቀ ዛፍ ነው የሚሆነው። የሚገጥምህ ተጨማሪ ምሳር ነው ጥው ነው የምትደረጋት። ከዛ እሷም አስቸጋሪ ትዳር ውስጥ ደግሞ የትዳር ጓደኛ እንደ አስፈሪ አለቃ ስሜትህን የሚጎዳ ይሆናል። በስህተት ማመስገን የማያውቅ ማዋከብ ማካለብ እንጂ እዚህ እንደዚህ አይነት ውጥንቅጥ ውስጥ የገጠማችሁ እህቶች አይ ሪኮመንድ ኢሚዲየትሊ ስነ ልቦና ባለሙያ ብታገኙና ታማኝ ስነ ልቦና ባለሙያ ወይም ደግሞ ጋብቻ አማካሪ ግድ ስነ ልቦና ሳይኮሎጂስት ግን መሆኑ ግዴታ አይደለም። ሰፖርት ያስፈልጋችኋል ብዬ አስባለሁ። ለምን ይሄ ነገር እያሳሳቀ የሚወስዳችሁ ቦታ መጨረሻው ያምር ማይኖሌጅ